Atilu andorore Hayse elaki jana ayanto hayote mana albita ejeto tira anki kurodo lugira aje kulemo pemfate udire konde frefate milika kenkonsa hayo sesa gobinsa sagayo workuna tandolo se kominjira wodarore workuna tandolo se kominjira wodarore ani yado yeino e horri hobe ani yado yeino e horri hobe ani yalo seino e woshi hobe ani yalo seino e woshi hobe amale faleino e woshi hobe ani yalo seino e woshi hobe masale maleino e woshi hobe ህዳር 10 2012 እየተካሄደ ያለው የሲዳማ ህዝብ ውሳኔ እየተካሄደ ባለበት አካባቢ ነው አሁን የምንገኘው። ይህ ሀይቅ ዳር ክፍለ ከተማ ጉድማሌ ቀበሌ ተብሎ በሚጠራው አካባቢ የቀበሌ ግቢ ምርጫ ጣቢያ ነው የምንገኘው። እንግዲህ በጠዋቱ በ12 ሰዓት ህዝቡ በጉጉት ሲጠብቅ የነበረው የራሱን እድል በራሱ የመወሰን ምርጫን ያካሄደ ይገኛል። በዚህ ጠዋት አብዛኞቹ ወጣቶች በዚህ ምርጫ ጣቢያ ተሰልፈው ይገኛሉ። የሀገር ሽማግሌዎች፣ ሴቶች ከ9 ሰዓት ጀምሮ ተሰልፈው እንደነበረ ተነግሮናል። አሁን በመቶዎች የሚቆጠሩ በዚህ የምርጫ ጣቢያ ተሰልፈው ድምጻቸውን እየሰጡ ይገኛሉ። ተከታትለን እያደረስን ባለ ዘገባ እንግዲህ መራጮቹ በምን አይነት መልኩ በምን አይነት ሂደት ድምጻቸውን ሰጥተው እንደሚወጡ ተከታትለን ወደናንተ ማድረሳችንን እንቀጥላለን። እንግዲህ የሲዳማ ህዝብ ውሳኔ ለአመታት ሲጠየቅ የነበረ ህዝቡ በራሱ እድሉን ወስነው ራሱን በራሱ እንዲያስተዳድር እየተደረገበት ነው። ይህ ምርጫ በኢትዮጵያ የመጀመሪያ ነው። የክልል የመሆን በክልል የመደራጀት ምርጫ ለመጀመሪያ ጊዜ ነው በሲዳማ እየተካሄደ ያለው። እንግዲህ እጅግ በአማረ መልኩ በእንደዚህ አይነት መልኩ በጣም ስነ ምግባር በተሞላው መልኩ ነው እያካሄዱ ያሉት። ድምጻቸውን ሰጥተው ተፈትሸው እንደዚሁም የፈለጉትን መርጠው በምንም አይነት ችግር ሳይፈጠር ምንም አይነት ጥያቄ ሳይነሳ ድምጻቸውን ሰጥተው እየወጡ ነው። ከዚህ በኋላ የሚጠበቀው ደግሞ ድምጻቸው ተቆጥሮ የሚለጠፍበት በየጣቢያው ማለት ነው። እንግዲህ በጉድማሌ የቀበሌ ግቢ ይህን ይመስላል። የዘመናት ጥያቄ በህጋዊ መንገድ አሁን እልባት እያገኘ ነው። ስለዚህ ሂደቱ ግን በጣም ሰላማዊ መሆን ይኖርበታል። የድምጽ አሰጣጥ ሂደት ብቻ ሳይሆን ከዛም በኋላ ያለው ህይወት በጣም ሰላማዊ በሆነ መንገድ መቀጠል ይኖርበታል። ሰላም ለሁላችንም በጣም ያስፈልገናል። ክልል መሆን የምንፈልገው እኮ አንደኛ ማንነታችን ታውቆ ተከብሮ በሀገር ደረጃም ብቁ ተወዳዳሪ ለመሆን ፈልገን ነው። በተጨማሪ ግን ዜጎቻችን የተሻለ የስራና የኑሮ ሁኔታ ያገኛል ብለን ነው። ያ ሁሉ እውን ሊሆን የሚችለው በሰላማዊ መንገድ መንቀሳቀስ ስንችል ስለሆነ ሰላም ለሁላችንም መሰረትና ጠቃሚ ነውና ሰላማችንን ሁላችንም እንጠብቅ። አሁን ድምጽ በመስጠታችንና የምንፈልግ ውጤት በመገኘቱም ባለመገኘቱም ስሜታችንን በህጋዊና በሰላማዊ መንገድ በታቀደ ሁኔታ መግለጽ ነው እንጂ ባልተጠበቀ ሁኔታ ወጥተን ስሜታችንን በመግለጽ ሂደት ያልተጠበቁ አደጋዎችም ሊፈጠሩ ይችላሉ። ጥንቃቄ ልናደርግ ይገባል። ስለዚህ ድምጽ ሰጥተን ወደ ተግባሮቻችን መሄድ ብቻ ነው። በተለየ መልኩ መንቀሳቀስም አይጠበቅም። እስካሁን በመጣንበት ሂደት ከቅስቀሳው ጀምሮ የከተማዋና አጠቃላይ ህዝቡ ነዋሪው ፍጹም ሰላማዊ በሆነ መንገድ ነው የምርጫ ሂደቱን ሲጠባበቅ የነበረው። ዛሬም ከሌሊቱ 8 ሰዓት ጀምሮ አሁን ሰልፍ ላይ እንደምታዩት ሰላማዊ በሆነ መንገድ ድምጹን እየሰጠ ነው። ይሄው ስነ ስርዓት እስከ ምሽት 12 ሰዓት ድረስ ሰላማዊ ሆኖ እንዲቀጥል የከተማዋ ነዋሪ የተለመደ ሰላም ወዳድነቱን የሚያረጋግጥበት ይሆናል። የድምጽ አሰጣጥ ሂደቱ እንደተጠናቀቀ ቆጠራውም ውጤቱም ሲገለጽ ህዝቡ አሁን ባለው መንገድ በተረጋጋ መንገድ ውጤቱንም የሚቀበልበት ደስታውንም የሚገልጽበት ስሜቱንም የሚገልጽበት እንዲሆን ነው መልእክት ያስተላልፋል።
የህዝቦች ድምጽ የሚደመጥበት መቻቻልን የሚያረጋግጥ ከመሆኑ አንፃር አሁን ላይ ለምሳሌ በአገር ደረጃም ከሚነሱ ጥያቄዎች አንፃር በግልጽ የህዝቦች ድምጽ የሚደመጥበት መሆኑንም ጭምር መልእክት የሚያስተላልፍ ስለሆነ እኔ ፋይዳው በጣም ብዙ ነው ብዬ ነው የማስበው። ዴሞክራሲ ነው አሁን በራሱ ድምጽ የራሱን እጣ ፈንታ እየወሰነ ነው ማለት ነው። ስለዚህ ይሄ የዴሞክራሲ ምህዳሩን ያሰፋል፣ የህዝብ ውሳኔን መቀበል ማለት ነው ዴሞክራሲና ከዚህ አንፃር የህዝብ ድምጽ እየተደመጠ ያለበትና ለዚህ ምቹ ሁኔታ የፈጠረ ብዬ ነው የምወስደው። ከዴሞክራሲም አንፃር የህዝቦች ድምጽ የሚደመጥበት መቻቻልን የሚያረጋግጥ ከመሆኑ አንፃር አሁን ላይ ለምሳሌ በአገር ደረጃም ከሚነሱ ጥያቄዎች አንፃር በግልጽ የህዝቦች ድምጽ የሚደመጥበት መሆኑንም ጭምር መልእክት የሚያስተላልፍ ስለሆነ እኔ ፋይዳው በጣም ብዙ ነው ብዬ ነው የማስበው። ዴሞክራሲ ነው አሁን በራሱ ድምጽ የራሱን እጣ ፈንታ እየወሰነ ነው ማለት ነው። ስለዚህ ይሄ የዴሞክራሲ ምህዳሩን ያሰፋል፣ የህዝብ ውሳኔን መቀበል ማለት ነው ዴሞክራሲና ከዚህ አንፃር የህዝብ ድምጽ እየተደመጠ ያለበትና ለዚህ ምቹ ሁኔታ የፈጠረ ብዬ ነው የምወስደው። ወሪ ፊላኖ ዳፍታን ኮቱ ዶጎንጎሮ ጅራቴ ዶጎንጎራ ኬኛ ከና ኑትምቴ ኑስሬሲታና አንጀዳኒ ፊላታኒ አስመካወታኒ ታጀባዳ የኒ ታጀባዳ አማዮና ዋን አርግኔ ሁንዱምቱ ሴራ ቀቤሳን ፊላኖ ሳገጌፈታ ጅራ ተራዳ ወቶ ወልን ዲቢን ወቶ ወልን ገፈይን ፊላኖሳ ቁባን ፈራሜቶ ማለቴሴ to filata jira filanno kun dhumannan akkuma argitan kana namni cimee tasgabbii ufii eeggatee filataa jira. Filannoo kana fidnaan akkuma kanaan gara manaa deebi'uu isaanirra jira. waan tasgabbaa'uu balleessu ollaatti illee haa ta'u jidduu isaanin mara uf eeggachuu qabu. Achi ammoo ummata yoo ka'u naannoo Sidaamaa guddisuuf martinuu wal qabatee walii dhaabbachuu jira. Baga gammaddanii Sidaama bal'aa baga gammaddanii saboofi sablammoota akka Sidaamni bulchinna ofii uumachuuf gargaartanii akkasitti walii dhaabatan martinuu baga wajjin gammanne baga dasin jedhe dasnu jedheera jechuu barbaada. አታዋንልለ ሲገለተውፈታ ህዝቡ እስካሁን የመጣው በፍጹም ሰላማዊ መንገድ የአካባቢውን ሰላምና ጤንነት በመጠበቅ ለዛሬ ደርሷል። ዛሬ ድምጹን ሰላማዊ በሆነ መንገድ እየሰጠ ነው። ውጤቱን በትዕግስት መጠባበቅ መቻል አለበት። ከውጤቱም በኋላ ፊቱን ወደ ልማት አዲስ ወደ መሰረተው ክልል ግንባታ ብልጽግና እና ከሌሎች ብሔር ብሔረሰቦች በዙሪያው ከሚኖሩና እንደዚሁም አብሮት ካሉ ነዋሪዎች ጋር ስለ አዲሱ ክልል ብልጽግናና ግንባታ ፊቱን ወደዛ ማስወር አለበት። በየትኛውም አይነት ሁኔታ የሲዳማ ህዝብ ስለ አካባቢው ነጻነት፣ ሰላም፣ ጸጥታ እንዲያደርግ እንዲወጣ ተብሎ የሚመከር አይደለም። ነገር ግን ይህንን ደስታውን ወደ ሌላ ለመቀየር ልዩ ፍላጎት ያላቸው ግለሰቦች የትኛውም አይነት ትንኮሳና ጥንስስ ሲያስቡ እስካሁን እየተከላከለ እንደመጣ ሁሉ በቀጣይም ጊዜያት ይህንን ሰላሙና ደህንነቱን እንዲጠብቅ አደራ ማለት ፈልጋለሁ። ከምሽቱ 6 ሰዓት ጀምረን ነው እዚህ የተሰለፍነው። ስለዚህም የተሰማኝን ደስታ ለሌሎቹም ደግሞ እናንተም ምረጡ እንደነ ምረጡ በቃ ደስተኛ ለመሆን ማለት በጣም ነው። ውጤቱ በትዕግስት እንጠብቃለን። ውጤቱ ደግሞ ጥሩ እንደሚሆን ነው የምንጠብቀው። በረና ዋን ከና ዴቢሶ እትገማኔቲን እንደውም ማን መታንኮ godina arseerra aanan lamsaa warraan kayeeti nasitti filadha jireetiin dhufeetiin filannoo kanaaf itti qophaa'ee argamee jira. ክልል መሆን ማለት የአንድ ብሔር በላይነት ማለት አይደለም።
የክልል ጥያቄ በሲዳማ ውስጥ ተወልዶ ለመኖር በስራ ምክንያት ለመኖር በልማት ምክንያት በስራ እድል ምክንያት ወደዚህ ለመጣ ብቻ አይደለም። ከዚህ በኋላም ወደ ሲዳማ መጥቶ አብሮ መኖር አብሮ መልማት መጠቀም ለሚፈልጉ ሁሉ ነው። ስለዚህ አንዳንድ ጊዜ የክልል ጥያቄ የአንድ ብሔር ጥያቄ አድርጎ የማሰብ አይነት ጥያቄ እንትን ይታያል። በዚህ አካባቢ ላይ አካባቢው ሲለማ አብሮ ይለማል፣ አካባቢው ሲጎሳቆል አብሮ ይጎሳቆላል። ሌላውን ብሔር በሚመለከት ባለፉት በጭቆና ዘመናት ሲዳማ ሲጨቆን አብሮ ተጨቁኗል፣ ሲዳማ ሲጠቀም አብሮ ተጠቅሟል፣ ሲዳማ ሲያልፍለት አብሮ ያልፍለታል፣ ሲዳማ ሲጎዳ አብሮ ነው የሚጎዳው። ስለዚህ ጥያቄው የአንድ ብሔር ጥያቄ ሳይሆን በዚህ ክልል ውስጥ የሚኖሩ የሁሉም ማህበረሰቦች ጥያቄ ነው። የመንግስት ሰራተኛው፣ የንግዱ ማህበረሰብ፣ የአርሶ አደሩ የሁሉም ማህበረሰብ ጥያቄ ነው። ስለዚህ ሲዳማ ክልል ነው የመጣት እድል ካገኘና ይሄ ውሳኔ የህዝቡ ውሳኔ በዚህ መልኩ ድምዳሜ ላይ ከደረሰ ተጠቃሚ የሚሆነው በአሁን በሲዳማ ውስጥ የሚኖረው ማንኛውም ማህበረሰብ ብቻም ሳይሆን መላ ኢትዮጵያውያን ናቸው። ያው እኔ ያለሁበት ሁኔታ አሁን ላይ ያው ዳያሊሲስ እያደረኩ እገኛለሁ በኩላሊት ሕክምና እና በሳምንት 3 ጊዜ ማለት ነው ሰኞ፣ ሮብ፣ አርብ። ግን ይሄን ሮብ ቀን ያው ዛሬ ላይ በዚህ ክልል ምርጫ ለመጣል ያው ካሉ ሐኪሞችን አማክሬ ምንም ችግር ስለሌለው ያው ለመጣል ነው ይሄን ቀን መስዋዕት አድርጌ የመጣሁት ማለት ነው። በዚህ ቀን በእንዲህ አይነት ሁኔታ ውስጥ ሆኜ መምጣቴ ወደፊት ደግሞ ሳስታውሰው ይሄ ክልል ከሆነም በኋላ ሊሆን ይችላል ወይም ደግሞ ከዚህም በኋላ ባለው ህይወቴ እንደዚህ አይነት ሁኔታ ውስጥ ሆኜ ለዚህ ነገር መጥቼ ነበር የሚለው ነገር ያን ነገር ሳስታውስ ውስጤ ላይ ደስ ይለዋል። አሁን ላይ የተሻለ ሁኔታ ላይ ስለምገኝ ያው የሚከታተሉኝን ዶክተሮች አማክሬ ነው እንዲሁ ዝም ብዬ አልመጣሁም። ለምን ከዚህም በኋላ ቀጣይ ህይወቴን ስለምፈልገው ነገር ግን አማክሬ ችግር እንደሌለው ስላወኩኝ ነው ለዚህ ልገኝ የቻልኩት ማለት ነው። እንግዲህ ክቡራን ተመልካዮቻችን ህዳር 10 2012 ቀጠሮ ተይዞለት የነበረው የሲዳማ ሪፈረንደም ህዝብ ራሱን በራሱ ለማስተዳደር የሚሰጠውን ውሳኔ ድምጹን እየሰጠ ያለበት ሐዋሳ ከተማ ተገኝተን ወደ እናንተ እያደረስን ያለነው ነው። አሁን የምንገኘው ጨፌ ተብሎ የሚጠራ እዚሁ ሐዋሳ ከተማ ውስጥ የሀዌላ ቱላ ክፍለ ከተማ ስር የሚገኝ ጨፌ ምርጫ ጣቢያ ነው። ተሰልፎ ነው ያገኘናቸው ወጣቶች እንደዚሁም አባቶች፣ እናቶች፣ ሴቶች በጣም ከፍተኛ ቁጥር ያላቸው ካርድ የወሰዱት ለመምረጥ ድምጻቸውን ለመስጠት ከሌሊት ጀምረው እዚህ ተገኝተዋል ማለት ነው። እንግዲህ መጨናነቅ አለ፣ እስከ ማታ ይጨርሳሉ ብለን እንገምታለን። ይህ ህዝብ በጣም በስነ ምግባር መብቱን ሲጠይቅ ነበረ። አሁንም በስነ ምግባር ተሰልፎ ድምጹን ለመስጠት ሁኔታዎችን፣ መመሪያዎችን እየተከተለ ነው የሚገኘው ማለት ነው። እንግዲህ እንደታዘብነው ከሆነ ህዝቡ በጉጉት ሲጠብቅ እንደነበረ ነው ያየነው። ምክንያቱም እንቅልፉን ትቶ በሌሊት ወጥቶ ነው የተሰለፈው። እስካሁንም ፀሐዩንም ችለው ማለት ነው ቁርስም ሳይበሉ እንደዚሁም ብዙ ዋጋ ከፍለው ነው እዚህ ተገኝተው ድምጻቸውን ለመስጠት እዚህ ተገኝተው የሚገኙት ማለት ነው። እንግዲህ እኛ ውጤቱን እየተከታተልን ወደ እናንተ ማድረሳችንን እንቀጥላለን። የተለያዩ የሲዳማ ብሔር ተወላጆች እንደዚሁም የሐዋሳ ከተማ ነዋሪዎችን አነጋግረናል። አስተያየቶቻቸው እንደሚከተለው ይቀርባል። ውጤቱንም ተከታትለን ወደ እናንተ ማድረሳችንን እንቀጥላለን። አብራችሁን ቆዩ። ከዚህ በፊትም ኦሮሚያና ሲዳማ ጋብቻውም ንግግሩ ብቻ ቋንቋ ብቻ ይለይ እንጂ ጋብቻው ኑሮም እርሻው ራሱ አሰራሩ ኑሮም ራሱ በጣም አንድ ነው። ምንም ለውጥ የለበትም። ከዚህ በኋላም ሌላውም ይሁን ማንኛውም ጋር ተባብሮ የሚኖር ህዝብ ነው ይሄ ሰው። ከዚህ በኋላም የሆነ ደስተኛ ሆኖ ለማንኛውም ጋር ተባብሮ እንደሚኖርበት ነው እንጂ ከዚህ በፊት ያለው ነገሮች ጥያቄ ከተመለሰ በኋላ ይልቁስ የተሻለ አብሮ ኖሮ አብሮ እንደሚሆን የምታውቀው። ከዛ በመቀጠል ሲዳማ ኢኮኖሚውን ለሲዳማ ህዝብና ለኢትዮጵያም አገር የሚሆነውን አስፈላጊውን ሁሉ ማድረግ ይችላል። ስለዚህ የዛሬ ቀን ለሲዳማ በጣም ልዩ ነው። ለሲዳማም ለኢትዮጵያ ህዝብ ልዩ የሚሆንበት ዋና ምክንያት ምንድነው? ኢትዮጵያ ዲሞክራቲክ ሀገር ነች። ስለዚህ ዲሞክራሲውን በሚገባ ኤክሰርሳይዝ ያደርጋል። በሌላም መንገድ ኢትዮጵያ በአሁኑ ሰዓት ያለውን ይሄ የአህዳዊነት አሰራር እየተባለ ያለውን በአህዳዊነት ሳይሆን በኢትዮጵያ ፌዴራሊዝም እየነገሰ እንደሆነ የሲዳማ የክልል መልስ ህዝበ ውሳኔው በሬፈረንደም መደረጉ ምን ያህል ኢትዮጵያ ህጋዊ እንደሆነች፣ ምን ያህል ፌዴራሊስት አገር እንደሆነች፣ ምን ያህል አስተዳደሩ ለህዝቡ ምቹ እንደሆነና ለህዝቡ እንደሚያስብ በሚገባ ለዓለም ህዝብ የሚመሰክርበት ቀንና ነጻነቱን የሚያውጅበት ቀን ነው። ገማኔራ ባየን ገማኔራ ገላታ ዋቃን ባጣ አሲት ዳኔራ ገላታ ዋቃን ያገው ገማኔራ ባየን ገማኔራ ልጄን ይዤ የተገኘውበት
ልጅን የወለድኩት በስደት ሀገር ሆኜ ነው የወለድኳት። ስሟ ሀምቢ ይባላል። ሀምቢ ሲዳማ ለ130 ዓመታትና ከዛ በላይ ለታገለለት ዓላማ ወደ ግቡ ስለመጣ የማስረሻ የምታስረሳ የሲዳማን የረጅም ዘመን ጥያቄ መገፋቱን፣ ሞቱን፣ ስደቱን፣ መታሰሩን የምታስረሳ ልጅ ትሆናለች ብዬ ሀምቢ ብያታለሁ። ከባለቤቴም ጋር ነበርኩኝ። እዚህ የመጣ ነው ዛሬ 2010 ላይ ነው የተጋባ ነው። ዛሬ ሁለተኛ ዓመታችን ይዘናል። ህዳር 10 2010 ነው የተጋባ ነው። ዛሬ ደግሞ ለኛ እጅግ በጣም ደስ የሚል ነው። እንደ ሲዳማም ደስ ብሎኛል። ባየ ሀለ ነመ ገመቺሱ ጅራ አኩማ አርጊተን ኡመኒ ሲዳማ ሀለ ጋሪ ተይኔ ፊለኖ ሳገጌሳ ጅራ አኒስ ከነረት hirማቹ ኪያን ባየን ገመዳ ሀለ ጋሪቱን ጅራቹ ነጋ ፊተስ ገቢ ጅራ ቶኩማን ቄሮ ፊ እጀቶን ቀበን ባየ ከነመት ቶሉ ዳመነ በሩምሳቲስ የሮ ባየ ወጂን ደበርሲና ሀለ ጋሪ ተይን ትፉፋ ጅራ ኡመኒ ኦሮሞ ፊ ኡመኒ ሲዳማ ቶኮ ተኤቲኒን ሀለ ጋሪ ተኒ ትፉፋ ጅራ ሲዳማ ከዚህ በኋላ አሁን ሲዳማ የክልል ጥያቄ ሲመለስ አይኖቻችንን ወደ ልማት ማዞር አለብን። ከዚህ በኋላ በሲዳማ ጎዳናዎች ደሃ ለማኝ እንደማይኖር በዚህ አጋጣሚ ማረጋገጥ እፈልጋለሁ። ሊሆንም የሚችለው ይሄ ነው። ትግላችን ለዚህ አብቅቶናል። ከዚህ በኋላ አይኖቻችንን ወደ ልማት እናዙር። እሺ የሲዳማ ህዝብ በጣም ጥሩ ህዝብ ነው እና አብሮ ይኖራል። እኔ ወደ 20 ዓመት ነው ከሲዳማ ባለቤቴ ሲዳማ ነውና አብሮ የሚኖር ህዝብ ነው። መተሳሰብ አለ አይነኩም። በቃ በአጠቃላይ በጣም ጥሩ ህዝብ ነው እና እኔ አማራ ተወላጅ ነኝ። አማራ ነኝ ግን በጣም ጥሩ ህዝብ ነው። በሰው አይደርስም። አብሮ የሚሰራ ህዝብ ስለሆነ በጣም ደስ ይለኛል። ይሄ ነገር ያው ያሸንፋል እርግጠኛ ነኝ። ምርጫውንም ማለት ነው።